ሸሽልቆ ያገኘው ደረጃ ታላቁ መምህር የእሳቱ ግርጃ ድልን አበሳሪ የሞላው ፈረጃ ረመዳን ረመዳን ወንጀል ማስወገጃ ረመዳን ረመዳን በንስሐ መስጃ ረመዳን ረመዳን ጠላት ማርበትበጃ በአላህ ረሕመት ተሞልቶ ተከቦ እዝነት ትሩፋቱን ያለቅጥ ደርቦ ረድኤት መሃርታን ከኋላው አጅቦ ረመዳን ረመዳን በኸይር አስጋልቦ ረመዳን ረመዳን ሕይወትን አስውቦ ወንጀሉ ቢገዝፍ ሆኖ እንደ ተራራ ልቡ ለንስሐ ከሆነ የሚገራ በረመዳኑ ወር ያገኛል መግፍራ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኤስኤምኤም የኢስላማ ሙስሊም ሚዲያ ተከታታዮች እንደምን አላችሁ? ባላችሁበት የአላህ ሰላምና እዝነት ከእናንተ ጋር ይሁን እያል ልዩ የረመዳን ዚያራ በማድረግ ላይ እንገኛለን። ኢንሻአላህ ዛሬም ከሐዋሳ 90 ኪሎ ሜትር አካባቢ ተጉዘን በሀገር ሰላም ከተማ ውስጥ ነው የምንገኘው። አሁን እዚህ ያለንበት መስጊዱ ቅጥር ግቢ ነው። የሀገር ሰላም መስጂዱ ሰላም ነው የሚባለውና እዚህ መስጂድ ውስጥ ታላቅ አባታችን አግኝተናል። የመስጂዱ ኢማም ናቸው። ከዚህ በፊት ለዲን ብዙ የለፉና ብዙ የደከሙ ናቸውና ከእሳቸው ጋር የተወሰነ ቆይታ እናደርጋለን። ቆይታችን እስከ መጨረሻው ድረስ እንድትከታተሉን በአክብሮት እንጋብዛችኋለን። አብራችሁ ቆዩ። አባ ሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ። ረመዳን እንዴት ይዞታል? አልሐምዱሊላህ ደህና ነው። አሪፍ ነው? አልከበደም? አሜን። እሺ ስሞት ማን ይባላል? እንግዲህ ተመልካቾች የእናንተንም ስም ያው ካወቁ በኋላ በዲን ላይ ያበረከታችሁት አበርክቶ ምንድነው የሚለውን አሁን በሚዲያ ስም ከእናንተ ወስደን ለትውልድ ለማስተማር ነው ወደዚህ የመጣነውና ከስሞውን ጀምርና ስሞው ማን ይባላል? ሸከማል ይባላል። ሸከማል። ምን ያህል ቆዩ እዚህ መስጂድ በኢማምነት? እዚህ ከ20 ዓመት በላይ። ከ20 ዓመት በላይ? እሺ ከ20 ዓመት በፊት የዲን እንቅስቃሴ እዚህ ሀገር ሰላም ከተማ ውስጥ እንዴት ነበር? ምን አይነት ነበር? የዛሬውና ከዛሬ 20 ዓመት በፊት ስናነጻጽር እንዴት ነው ያለው? እስታጫውቱ። አይ ጥሩ ነው አሁን ያለበት። አዎ በጣም ለውጥ አለ በጣም በፊቱ ለውጥ አለ በጣም። እሺ ከዚህ በፊት እንዴት ነበረ የሰው እንቅስቃሴ ይዳዋው ኢስኔ ምናምን የሚባል አለና እንዴት ነበረ እሱ? እናንተ በወጣትነታችሁ ጊዜ እንዴት ነው ኹጥዋው የዳዋው እንቅስቃሴ ምን የሚመስል ነበር? ከድሮ ጀምሮ አይ ያው አንድ ነው ደህና ነው። ድሮም አሁንም ያው ነው። በሸሪዓ ተያይዞ የመጣ ነው የሚሰራው። እሺ ያኔ በዲን ላይ የተወሰነ ችግር ይደርስ ነበር። አሁን እስልምና እምነት በሚከተሉ ተከታዮች ላይ ሰላት ስትሰግዱ አንዳንድ ስትከለከሉም የምትከለከሉበት አጋጣሚዎች ነበሩና ከሰላትም ከጾምም ካለፉት ከመንግስትም ሆነ ከሆነ አካላት ተከልክለው ያውቃሉ? እርሶ አልተከለከሉም? እሺ ዳዋው ከከተማው ውጪ ሄዶ ያውቃሉ? ከዚህ ከከተማው ውጪ ወደ ገጠራማ አካባቢ በፊት ሁሉም ቦታ የትም ወደ መልጋኖ በኩል ወደ መልጋኖ። እሺ ሁሉም ዳዋ የሄደበት ሁሉም እየሄደ እሺ
በወር ነው የሚካሄደው? በወር ነው የሚካሄደው። ኢስኔን ነው የሚባለው ያ። አዎ እንዴት ነበር? መንዙማ ምናምን ነበር የዛ ጊዜ? አይ ዱዓ ነበር። ዱዓ ነው እንጂ ያው ሰውን ዱዓ ነው ዳዕዋ ነው። መንዙማ ምንም አልነበረም። መንዙማ ያው በነሻጣ ጊዜ ይባላል። በነሻጣ ጊዜ ከምትሉት መንዙማ የሚያስታውሱ አሉ የሚያስታውሱ የመንዙማ ግጥም ምናምን ካለ እስቲ አጫውቱን። እኛ እኮ ከእናንተ መማር እንፈልጋለን። የለም አያስታውሱም? ኦኬ እሺ፣ ችግር የለውም። እሺ እንግዲህ የዲን ብቻ ሳይሆን ሁሉም ነገር ተቀይሮ ነው ያገኘነው አሁን እኛ በዘመናችን ማለት ነው። ያን ሁሉም ነገር እርካሽ ነበረ። ሰው አደብ የገዛ ነው። ሴት በወንድ አለባበስ አትለብስም። የተለያዩ ነገሮች አሉና እርሰው አላህ እንግዲህ እድሜ ሰጥቶት ብዙ ነገር አይተዋልና ምንድነው አሁን የተቀየረው ነገር? ምን ተቀይሮ አገኙ? ከዚህ በፊት የነበረው ዛሬ የተቀየረ ነገር፣ በሁሉም አህዋል ላይ የተቀየረ ነገር ምንድነው? የተቀየረ ነገር ብዙም አይደለም። ትንሽ ነው እንጂ የተቀየረ ነገር የለም። እሺ ችግር የለም። ልጆች አሉት? አለ። ስንት ልጆች አሉ? አንድ 6 ይሆናል። 6 ልጆች? እሺ ሁሉም ቀርተዋል? ተምረዋል? አዎ ተምረዋል። እሺ ቤት የመሰረቱ ናቸው ሁሉም? አንድ ሲቀር ሁለቱ ሲቀር ሁሉም ቤት መስርቶ የራሳቸውን ኑሮ ነው። እሺ ምንድነው ከዚህ በፊት አሁን እርሱ ባደረጉት ስራ እርሱን ዘይሮ የሚያውቅ ሰው አለ? በድርጅትም ሆነ በግለሰብ ወደ እናንተ መጥቶ እንደዚህ እናንተን ያናገረ ሰው በሚዲያም ሆነ በምንም አይነት ሁኔታ እርሱን የዘየረ ሰው ነበር? የለም። እሺ አሁን የእርሶ ሚና ከኢማምነት ውጪ ያስቀራሉ? እዚህ መስጊድ ውስጥ ያቀራሉ? ቁርአን በፊት ያቀራ ነበር። እሺ በቦታ አንድ ማተው እሱ ነው የሚያቀራ። እኔ ብቻ ያው ማለት ሰላት ነው የሚያሰግዱት። እርሶ ሰላት ነው የሚያሰግዱት ማለት ነው። ባረከላሁ ፊኩም። እሺ አሁን እንግዲህ ያው ከሚዲያ ነው የመጣነውና ይሄ አሁን ከእርሶ ጋር የምናደርገውን ቃለ ምልልስ ብዙ ሰው ያያል ይመለከታልና ከእርሶ መማር ይፈልጋል። ደግሞ ሰው ምንድነው አሁን ለኛ የሚመክሩን? ምንድነው የሚያስተምሩን? ምን አይነት ምልክት ነው የሚያስተላልፉን? እስቲ በዲንም ይሁን በምንም አይነት ሁኔታ ከአባት ልጅ የሚሰማው ነገር መስማት እንፈልጋለንና እስቲ ምከሩን። ምንድነው ማስተላለፍ የምትፈልጉት? ያው በዲን ያው ደህና ነው ሁሉም። አዎ ደህና ነው ያላችሁት ያመጣችሁ እናንተ ሲመክሩን አላችሁ እንጂ እናንተ እኛ እኮ አንመክርም። ከእርሶ ምክር ለመስማት ነው የመጣ ነው። እርሶ ይምከሩን። ምንድነው የምትመክሩ? ሙእሚኑና ኢኽዋ ብለዋል። አንድ አባት አንድ እንትን ብለዋል። ሙእሚን ሁሉ ሙእሚን የቦታም ያለው አንድ ነው። ሙእሚን ሁሉም አንድ፣ ስራውም አንድ ነው። ሁሉም አንድ ነው። በሱ በአስፋልት መጓዝ ነው እንጂ ሌላ አዲስ ነገር የሚመጣ ነገር የለም። ድሮም አልቋል። አዲስ ነገር የለም። በሱ መሄድ ነው እንጂ ሌላ ምንም። እሺ ጀዛኩሙላህ ኸይራን። እኛ አሁን የመጣ ነው ተቋማት ነበሩ፣ በጎ አድራጊዎች በግለሰብ ደረጃም ያሉ ሰዎች ነበሩና እነሱ ደግሞ ሄዳችሁ እስቲ እንደዚህ አይነት ትላልቅ አባቶቻችን ሄዱና ዘይሯቸው በረመዳን ብሎን የተወሰነ ተምርና እንደዛውም ደግሞ ምንድነው ለገንፎ የሚሆን ዱቄት ምናምን ይዘን የመጣ ነውና እስቲ ዱዓ አድርጉላቸው፣ ለኛም ዱዓ አድርጉልን፣ ለዓለምም ለዲንም ለሁሉም ነገር እስቲ ዱዓ አድርጉልን። ከታላቅ አባት አንደበት ዱዓ አድርጉልንና እስቲ ሁላችንም አሜን እንላለን። አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ አሜን። መላኢካ ይዘይራችሁ፣ መላኢካ ይዘይራችሁ። ለዲን ተንቀሳቅሳችኋል። ቢስሚላሂ ረህማን ረሂም። ለእናንተ ደግሞ ለዲን ብላችሁ እናንተ ባላህ ቦታ አግኙ። ለዲን ባላህ ነው የሚያገኘው። ለወንድሙ ዘያራ እሱ ወንድሙን ዘየራ፣ ወንድሙ በሱ ይጠቀማል።
አዎ መጪው ደግሞ ባላህ ነው የሚጠቀም። አዎ ቢስሚላህ ስራችሁ የተወደደ ይሁን። ሀገሩም አማን ሰላም አላህ በሰላም አላህ ስራችሁ የጨመረ አድማችሁ ርዝቃችሁ የጨመረ ይሄድ። ይህም ስላስታወሳችሁን አላህ አስታውሳችሁ። አዎ አላህ አስታውሳ። ስራችሁ የተወደደ ይሁን፣ መቅቡል ይሁን፣ ያራም ሙባረክ ይሁን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سلام على المرسلين الحمد لله رب العالمين. اللهم صل وسلم. ውድና የተከበራችሁ የሰመም የኢስላማ ሙስሊም ሚዲያ ተከታታዮች ያው ከአባታችን ጋር ያደረግነው ቆይታ ያው የተከታተላችሁትን ይመስል ነበር። ከሌላ ፕሮግራም ጋር እስከምንገናኝ ሰላም ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።